ባቴ ጉድህን ስማ። ይሄ ፎቶ የማን ነው? የረቂቅ ትሬዲንግ ስራ አስኪያጅ የይሁን ገረመው ነው። ከንግድ ፈቃድ ላይ የተገኘች ፎቶ ነች። ይሄኛው ፎቶ የማን ነው? የዋይቤስ ባለቤት ወልደ ጊዮርጊስ ይልቃል ቢተው ፎቶ ነው አይደለም? እነዚህ ሰዎች በጋራ ምን ይሰራሉ? ልምድ እየተለዋወጡ ነው፣ የሌብነት ልምድ። እንግዲህ ይሄን የደቡብ ክልል የሆነ ቦታ ላይ ትምህርት ቤት እረዳለን ብለው በጋራ ነው የሄዱት። እንግዲህ ረቂቅ ትሬዲንግ እና ዋይቤስ ሱፐርማርኬት የአንድ ቤተሰብ ነው ወይኔ አንድ ሰው ነው የምንለው ያለ ምክንያት አይደለም። ሁለተኛው ማስረጃ ልንገራችሁ። ሁለቱም እኩል ዘግተው እንዴት ሊጠፉ ቻሉ? ይሄ ነው ማስረጃ ማለት። ሁለቱም በአንድ ቀን በአንድ ሰዓት አለን ይበሉ እንጂ የዘጓት ሰዓት በኩል ሰዓት ነው ዘግተው ከሀገር ለቀው ይጠፉት። ይሄው ማስረጃው እንግዲህ ቀስ እያል ነው እየመዘመዝን ነው ምንጨርሳችሁ። እሁድ የጎብተላ ስለጋ ምድርና ሰማዩ ሲዞርብኝ ነጋ። እሁድ የጎብተላ ስለጋ ምድርና ሰማዩ ሲዞርብኝ ነጋ። ሰኞ ራሴን አሞኝ መስሪያ ቤት ገብቼ ካለቃዬ ጋር ዋልኩኝ ተጣልቼ። ማክሰኞ ዕለት ሚስቴ ሆስፒታል ሄዳ ታክሲ ይዛት መጣ መንታ ልጆች ወልዳ። ሮብ አራስ ጥሪ የመጣው ወነጠጂ ቲምቢራ እስኪዞር ኮመኮምኩት እንጂ። ሐሙስ ቢላስ የደም ላፈስ የዶሮ ሽንት ቤት ገባ ሲያመልክ ተወርውሮ። እንደ ልማዴ ዝጉብኝ ገብቼ ሳጣጥር አደርኩኝ ሕሊናዬን ስቼ። ዓርብ እንደ ልማዴ ዝጉብኝ ገብቼ ሳጣጥር አደርኩኝ ሕሊናዬን ስቼ። ቅዳሜ ሳይለከኝ ዓርብ ዕለት ስካር ዳግም ጠጣሁበት አንጀቴ እስከሚያር። እሁድ በሳምንቱ እዛው ቤት ሄድኩና ታዝዬ ተመለስኩኝ ክትክት አልኩና። ሚስቴም ሳታረስ እኔም ሳይከናይ እሁድ ተለክፌ እሁድ ደረስኩኝ። አንዳንዴ ሳምንቱ ክታቱ ሲከብድ